አንድ መኪና ጋስኬት እንዳይቆርጥብን ሹፌሩ ምን አይነት ጥንቃቄ ማድረግ አለበት? ዋናው ጋስኬት ሊቆርጥብን የሚችለው ነገር ሞተር ከመጠን በላይ ሲሞቅ ነው። ስለዚህም ሹፌር ሞተር ከመጠን በላይ እንዳይሞቅ እነዚህን 4 ጥንቃቄዎች ማድረግ ይኖርበታል። አራተኛው ከጋስኬት አልፎ ሞተራችሁን ከጥቅም ውጭ ያደርገዋል። ቪዲዮውን የሚያዘጋጅላችሁ ለተሽከርካሪ ባለንብረቶች እፎይታ የሆነው ዳን ቴክኖሎጂ ሲሆን ለቤት መኪና ባለንብረቶች ስርቆት መከላከያ ጂፒኤስ ከሞተር መቆለፊያ ጋር እንዲሁም ደግሞ ለስራና ለከባድ ተሽከርካሪዎች የቢያጆ የደህንነትና የነዳጅ መቆጣጠሪያ ቴክኖሎጂዎችን አስመጥቶ በመቅጠም ይታወቃል። የመጀመሪያው ጧት ወይንም መኪናው ለረጅም ጊዜ ከቆመ በኋላ ሞተር ከማሞቃችን በፊት የራዲተር ኩላንት ሌቭላችንን ቼክ ማድረግና ጎሎም ከሆነ እንዲሁ መሙላት ይኖርብናል። በዚሁ አጋጣሚ የራዲተር ኩላንታችንን ወይም ውሃችንን በምንመለከትበት ጊዜ እንደዚህ በብል የሚያደርግ ከሆነ አንዱ ሄድ ጋስኬት ለመቃጠሉ ምልክት ሊሆን ይችላል። ሁለተኛው ኃይለኛ የሆነ ነዳጅ መኪናው መንዳት ወይንም ደግሞ መኪናው ከተፈቀደለት ክብደት በላይ መጫንና መጎተት የለበትም። ምክንያቱም ኢንጂኑ ከመጠን በላይ ስትረስ ውስጥ ስለሚገባና ስለሚገል ጋስኬት የመቁረጥ እድሉ ከፍተኛ ነው። ሶስተኛው የሰርቪስ ጊዜ ወይንም ደግሞ ዘይት የመቀየሪያ ጊዜውን አለማሳለፍ። የሞተር ዘይት ሳይቀየር ሲቀር የካርቦን ዝቀት ውስጡ ላይ በማጠራቀምና ፍሪክሽንን በመጨመር ሞተሩ እንዲሞቅ ያደርገዋል። አራተኛውና ዋነኛው የዳሽቦርድ ላይ ያለውን የሙቀት ምልክት መከታተል ነው። ይህም ምልክቱ በርቶ ቴምፕሬቸርም ጨምሮ መኪናው እንደከቀጠልክ ጋስኬት መቁረጥ ብቻ ሳይሆን የተለያዩ የሞተር ክፍሎችን ዳሜጅ ማድረግና እስከ ሞተር መንከስ ድረስ ሊያደርስ ይችላል። በቀጣይ እንዲሰራለት የሚፈልጉትን ጥያቄ በኮሜንት ሳጥን ውስጥ ያስቀምጡልን። እኚህን ማስተማሪያ ቪዲዮዎች የሚያዘጋጅላችሁ ለተሽከርካሪ ባለንብረቶች እፎይታ የሆነው ዳን ቴክኖሎጂስ ነው።